ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከኒኪ ላይቭ ላይ እንዴት ወጪ እንደምናደርግ አሳያችኋለሁ። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉኝ። በመጀመሪያ እዚህ ጋር ባላንሴ ጋር ገባለሁ። ኤክስቼንጅ የሚለው ላይ ገባለሁኝ። ከዛ በመቀጠል ዊዝድሮ ላለሁኝ። ከዛ እዚህ ጋር ፔመንት ሜተድ ምረጡ ይላችኋል። እኔ ባይንድ ስላደረግኩኝ ነው። ለምሳሌ ዩኤስዲቲ አለ፣ ኢፒ አለ፣ ባይናንስ አለ፣ ሲቪ ሞባይል ባንኪንግ አለ፣ ቢኦኤ ወይም አብሲኒያ ባንክ አለ፣ ቴሌብር አለ፣ ፔይፐል አለ። እኔ ቴሌብር እና አብሲኒያ ባንክ ነው ባይንድ ያደረኩት። በአብሲኒያ ባንክ ወጪ አድርጌ ላሳያችሁ። ራሱን እጫነዋለሁ አብሲኒያ ባንክ የሚለውን። ከዛ እዚህ ጋር ዊዝድሮ አማውንት አስገባ ይለኛል። ከዚህ በፊት ከዊዝድሮ አማውንት ከማስገባቴ በፊት እዚህ ጋር ከታች የምታዩቸው ሩሎች አሉ፣ ኢንስትራክሽኖች። ዊዝድሮ ሬሾ 10,000 ቢንስ 1 ዩኤስዲቲ ይላል። 10,000 ቢንስ 1 ዩኤስዲቲ ነው። ሚኒመም ዊዝድሮ አማውንት 10 ዩኤስዲቲ ነው። ዘ ሚኒመም ዊዝድሮ አማውንት ፎር ዩኤስዲቲ ኤንድ ባይናንስ፣ በባይናንስ 20 ዩኤስዲቲ ነው ወጪ ማድረግ የሚቻለው። እኔ 20 ዩኤስዲቲ ስለሌለኝ በባይናንስ ነው መውጣት የፈለኩት የነበር፣ ነገር ግን ስለማይሞላ በአብሲኒያ ባንክ ወጪ ለማድረግ ተገድጃለሁ ማለት ነው። ያ ማለት በባይናንስ ስታወጡት ይጨምራል። ዶላሩ ምንዛሬው ላይ 155 አካባቢ ከዛ በላይ ነው የሚሆነው። በዚህኛው የተወሰነ ይቀንሳል፣ ግን በዚህ እያወጣው ላሳያችሁ። እዚህ ጋር ለምሳሌ እኔ ያለኝ $13 ልበለው። ከዛ ዊዝድሮ ልበለ። ዊዝድሮ የሚለውን ነካለው። ሰክሰስፉል ብሎኛል። ዊዝድሮ አድርጌዋለሁ ማለት ነው። ስለዚህ በ24 ሰዓት ውስጥ ኦርደር ፕሮሰስ እያለ ነው እዚህ ጋር። ይሄኛው ደግሞ በ24 ሰዓት ውስጥ አራይቭ ይሆናል ወይም ሰክሰስ ይሆናል፣ ይገባል ማለት ነው ወደ አካውንት። ስለዚህ ከ24 ሰዓት በኋላ ወይም እስካሁን ለምሳሌ ስንት ሰዓት ነው? አሁን ከምሽቱ 4 ሰዓት ተኩል አካባቢ ነው በእኛ ማለት ነው በኢትዮጵያ። ስለዚህ አሁን ከነገ ጀምሮ ወይም ማታም ሊገባ ይችላል። እስኪ እናየዋለን ያለውን ነገር። ዊዝድሮ ፕሩፉን ደግሞ ሰክሰስ ሲሆን ማሳያችኋለሁ ማለት ነው። እንግዲህ ጋይስ ዊዝድሮ አድርጌ ነበር $13 ዊዝድሮ አድርጌ ከምሽቱ 4 ሰዓት ተኩል ላይ ነበር ዊዝድሮ ያደረኩት። ከጠዋቱ 12 ሰዓት ላይ ያው እንደዚህ እንደምታዩት ወደ አካውንቴ ወደ አብሲኒያ ባንክ ገብቶልኛል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኮምፕሌት ብሏል ማለት ነው። በአብሲኒያ ባንክ ነው ወጪ ያደረኩት። እንደምታዩት ኮምፕሌት ብሏል፣ እዚህ ጋር ገብቶልኛል ማለት ነው። ስለዚህ ይሄ ነገር ሪል ነው፣ ይሰራል ማለት ነው። በዚህ መልኩ ሁላችሁም እየሰራችሁ ወጪ ማድረግ ትችላላችሁ። ግን ምንድነው በዩኤስዲቲ ወጪ ብታደርጉት ባላንሱ ይጨምራል። ምክንያቱም ስትሸጡ ወደ ዩኤስዲቲ ሲቀየር በ155 አካባቢ ነው ወደ ንግድ ባንክ እና በዚህ በአብሲኒያ ባንክ በሀገር ውስጥ ባንኮች ወጪ ስናደርግ ይቀንሳል። ከቻላችሁ በዩኤስዲቲ ወጪ ብታደርጉት እመክራለሁ። አመሰግናለሁ።